ሲባዛ ይቀነሳል ሲቀነስ ይደመራል ወይ አለቃ ሰላም ነው አንተን አስጣኘው አዎ እኔ ነኝ ይኸውልህ በጣም ጎበዝ ነው ተብሎ ተነግሮኛል እና እባክህ ልጅ አደራጆች ምንም አለቃ ምንም ችግር የለም ልጆች እንዴት ናችሁ ልጆች እንዴት ናችሁ How do you teacher Hey teacher I have a question for you እንደዛ አይደለማ እንደዛ በእኔ ክፍለ ጊዜ የለም እንደዚህ ምንድነው ማስጠናችሁ maths exercise አለ ሂሳብ መልመጃ ማለት ነው አይደል ሂሳብ መልመጃ አለን በሉ ምንድነው ማለት ምንድነው ይሄኛው ይሄ ነው ስንተኛ ክፍል ነበራችሁ 8 ይሄን ነው የምትማሩ ዘንድሮ እሺ አሁን ይሄኛው እሺ ለአል አለ ለአል ከዛ ታህት አለ ይሄ መጣው ምን ተባስቶ ነው ምንድነው ተካፍሎ ነው እንጂ ይሄ ተካፍሎ ነው እሺ ይሄኛውስ እሺ ኤክስ ሬይ ስኩዌር አርጎ ምንድነው ልታስጠናና እንደመጣው አይደለም ወይ ይሄኛው ተደምሮ ለሁለት ከተካፈለ በኋላ የሚመጣው 72 ነው እኮ ተባስቶ ነው እዚህ ጋር ነው አይደለም እና እሺ ያው ይሄ 72 ሲካፈል ለዚህኛው ይሄኛው የመጣው እኮ ስኩዌር ተደርጎ ይሄ ነው ስኩዌር ወይኔ ጉድ እኔ ያልገባኝ ማሰብኝ ታዲያ ሰላም ውድ የኤሊስ ፋሚሊ እንዴት ናችሁ? እንግዲህ ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰናል። ለዚህ ቻናል አዲስ ከሆንን ሰብስክራይብ እናደርጋለን። እስከ መጨረሻው ድረስ አብራችን ቆዩ። መልካም ቆይታ። በአሜሪካ ሊዘጋ ጥቂት ቀናት ብቻ የቀረው ቲክቶክ አሁን ላይ ተስፋ ሰጪ ነገሮች እየተሰሙ ይገኛሉ። ከኋላ የምትመለከቱት ኤለን መስክ ቲክቶክን ሊገዛው እንደሚችል እነ ብሉምበርግ እና ዘ ጋርዲያን እየዘገቡ ይገኛሉ። ቀናት በኋላ ቲክቶክ በአሜሪካ እንዲዘጋ ከውሳኔ ላይ መደረሱ ይታወቃል። ታዲያ ይህንን ለማስቆም ቻይናና የቻይና የፓርላማ አባላትም ቲክቶክን የትራምፕ ቀንደኛ ደጋፊ ለሆኑት ለቢሊዮነሩ ኤለን መስክ እንዲሸጥ ውሳኔ መስጠታቸው ተሰምቷል። እስካሁን ድረስ ስምምነት ይድረሱ አይድረሱ አልታወቀም። ነገር ግን በቀሩት ጥቂት ቀናት ውስጥ ይህ ነገር ይፋ ሊሆን ይችላል ተብሏል። ይህንን ተከትሎ ታዲያ ቲክቶክን ኤለን መስክ ሊያስተዳድረው ይችላል ተብሏል። ያው እንግዲህ ከባለፈው አመት ጀምሮ እንደምታውቁት ቤተሰብ ቲክቶክ ሙሉ ለሙሉ አሜሪካ ላይ ሊዘጋ እንደሆነ ተገልጾ ነበር በስነ ስርዓቱ። አሁን ላይ ደግሞ ቲክቶክ ቻይና ለአሜሪካ የመሸጥ እቅድ እንዳላት እንደተወሰነ በቻይና በኩል እንደዚህ አይነት ውሳኔዎች እንደተወሰኑ ተነግሯል እና ይሄ በጣም መልካም ዜና ነው። እንደሚታወቀው በጣም በርካታ ታለንትድ የሆኑ ቲክቶከሮች አገራችን ላይ አሉ። ቲክቶክ የምን ያህሉን ሰው ህይወት እንደቀየረ የምናውቀው ነው። በጣም ብዙ ሰዎች በአስገራሚ ሁኔታ በቲክቶክ አማካኝነት ታለንታቸውን እያሳዩ እያዝናኑ ህይወታቸውን የተቀየረበት ሁኔታ ተፈጥሯል። ከራሳቸው አልፎ ለሰው ቤተሰቦቻቸውን እንዲሁም ለተቸገሩ መድረስ የቻሉ በጣም በርካታ ወጣቶች እንዳሉ ይታወቃል። እና አሜሪካ ላይ ተዘጋ ማለት ይህ ነገር እጅግ በርካታ ተጠቃሚዎቻቸው ወይ ፎሎወሮቻቸውን በማጣት ያው ኦልሞስት ይቆማል ማለት ይቻላል። አሜሪካ ላይ ይሄ ነገር ከተዘጋና ቻይና ይህን ውሳኔ መወሰኑ በጣም መልካም የሚባል ነገር ነው። አዲሱ የአሜሪካ ፕሬዚዳንት እንግዲህ ዶናልድ ትራምፕ ከተመረጡ ወዲህ በሶሻል ሚዲያው ላይ የተሰማ ጥሩ የሚባል ነገር ነው በእውነት። ስለዚህ በዚህ ሁኔታ የሚቀጥል ከሆነ በጣም መልካም ዜና ነው። በተለይ ለአብዛኛው የሀገራችን ቲክቶከሮች በጣም ቆንጆ ዜና ነው ይሄ ማለት ነው። እስጢፎ ሃፒ በርዝዴይ ቬሮኒካ ነኝ። መልካም ልደት፣ ቀሪ ዘመን የተባረከ ሰክሰስፉል የምትሆንበት አመት ይሁንልህ። ዘፈኖች ደግሞ በደንብ ከዚህ በላይ የሚወደዱበት ያድርግልህ። እንወዳለን። ሃይ ስቲቭ፣ መልካም ልደት ላንተ ብያለሁ። በጣም ትንሽ ልጅ ሆነ ነበር ማቅ ወደፊት ከዚህም በላይ ከፍ ብለህ ከፍ ያሉ ፊልሞችን ለመስራት ያብቃ። በጣም ነው የምወድህ ታውቃለህ። እንኳን አደረሰ። እንኳን ልደት በዓል በሰላም በጤና በቸርነት እንኳን አደረሰ። መልካም ልደት ስቲቭዬ። ሃፒ በርዝዴይ ስቲፎ። ሃፒ በርዝዴይ ስቲፎ፣ እንኳን ተወለድክ። መጪው ጊዜ ያሰብከው ነገር የሚሳካበት የተሻሉ ስራዎች የምትሰራበት ጊዜ እንዲሆን እመኛለሁ። ስቲፎ ብራዘር፣ እንኳን ተወለድሽልኝ። 1000 ዓመት ኑርልኝ። እወድሻለሁ። ይመችሽ። መልካም የሥራ ጊዜ እመኝልሻለሁ። ስቲፍዬ እንዴት ነህ ወንድሜ? መልካም ልደት እንዲሆንልህ እመኛለሁ። በዚሁ አጋጣሚ መልካም የገና በዓል እንዲሆንልህ እመኛለሁ ወንድሜ። እንኳን ተወለድሽ ስቲፎዬ። ሃፒ በርዝዴይ ብሮ።
ሃፒ በርዝዴይ ስጢፍዬ ታውቃለህ እንዴት እንደምወድህ እንኳን ተወለድክልን መልካም ልደት ይሁንልህ ኪዳነ ምሕረት በምትሄድበት ሁሉ ተጠብቅ መልካም ልደት ወደ ስጢፍ አራዳ ልጅ እንኳን ተወለድሽልኝ I wish you all the best have a blessed ስጢፋችን እንኳን አደረሰ እንኳን ተወለድክ ረጅም እድሜ ከጤና ጋር ተመኘው ይመች ከንቲባው ሰላም ስጢፍ እንዴት ነህ እንኳን ተወለድክልን ሃፒ በርዝዴይ ስጢፎ የኔ አባት እንኳን ተወለድክልኝ ሃፒ በርዝዴይ በማወቄ ደስተኛ ነኝ አንተን እንኳን ተወለድክልኝ ስጢፍ እንኳን ተወለድክ መልካም የልደት በዓል ይሁንልህ ስጢፎ እንኳን ተወለድክ ዛሬ ያንተ ቀን ነውና ተደሰትበት ሃፒ በርዝዴይ የኔ ምርጥ ጓደኛ እንኳን ተወለድክልኝ በጣም እወድሃለሁ ኑርልን ሃፒ በርዝዴይ ስጢፎ በጣም ተወለድክ ስጢፊ ሃፒ በርዝዴይ እንኳን ተወለድክ የኔ ወድ ሃፒ በርዝዴይ ስጢፊ የኔ ቆንጆ ላቭ ዩ ሶ ማች ቤተሰብ እኔ በጣም ነው የገረመኝ ይሄን ቪዲዮ ሳየው እንዴ ይሄ ስጢፍ ለካ እንደዚህ ፌመስ ነው እንዴ ነው ያልኩት በቃ ቬሮኒካ አልቀረች የአርቲስት ማት ያያችሁ ነው መልካም ልደት ያለው ይሄን ልጅ በጣም ነው የገረመኝ ቬሮኒካ አለች ነብዩ እንድሪስ አለ ይሄ ልጅ ለካ ብዙ ሰው ያውቃል አልኩኝ ማስተዋል አለች አርቲስት ማስተዋል አለች የሆነ ቴዲ መሰለኝ አርቲስት ቴዲም አለ በቃ በጣም ፌመስ አልቀረም ነው የሚባለው ይሄ ሙስሊሙ ደግሞ አለ ስሙ አይያዝልኝ እሱም አለ ያ ሌዊዮ ዘፋኙም አለ ይሄ ማሪዮን አርቲስት አለ በቃ ያቺ ጻል ልጅም አለች ስሟ አሁንም ትኮላተፋለች ቲክቶከሩ ያው እሱም ቲክቶከር ስለሆነ የቲክቶከሮቹ አይገርምም በስመ አብ ነው በቃ ያስገርማል በጣም ይሄ ልጅ እኔ ደግሞ በቃ በቃ ይሄ ሁሉ ህዝብ ብሎትማ እኛም ማለት አለብን መልካም ልደት አባቴ ሰላም እንዴት ናችሁ ብዙ ሰዎች ስለ ስውሩ ሰው ስለ አቶ ጌታቸው አሰፋ ንገረን ብላችሁ ጠይቃችሁኛል የማውቀውን ያህል እስቲ ልናገር አቶ ጌታቸው አሰፋ የተወለደው በመቀሌ ነው አባቱ ሻለቃ አሰፋ ይባላሉ የትግራይ ፖሊስ የክፍለ ሀገሩ ፖሊስ የምርመራ ኃላፊ ነበሩ በመቀሌ ከተማ ሆኖ ነበር ፖሊስ የሚመሩት በንጉሱም ማለት በኃይለ ሥላሴ ጊዜም በደርግም ጊዜ መጀመሪያዎቹ ደርግ ዘመናቶች ድረስ በዛ ኃላፊነት ላይ ነበሩ የዘራረጋቸው ከአማራ እንደሚመዘዝ ነው የሚነገረው እኚህ የአቶ ጌታቸው አባት ያለፉት በሰው እጅ እንደሆነና በድንገተኛ መንገድ በመንግስት ይሁን ወይም በተቃዋሚ ኃይሎች ይሁን ወይ በግለሰብ ይሁን እንጂ ባላውቅም በሰው እጅ እንዳለፉ ነው ያለው ታሪካቸው የሚናገረው እና አቶ ጌታቸው የፖሊስ ልጅ ናቸው ማለት ነው የአቶ ጌታቸው የመጀመሪያ ስራ ወደ መሀል ሀገር ኢህአዴግ ከተቆጣጠረ በኋላ የመጀመሪያ የፖሊስ አስተባባሪ የነበሩት አቶ አሸንሽፋ ነበሩ በሳቸው ከሳቸው ቀጥሎ የነበረው ኃላፊነት ነበራቸው ቆይቶ ግን የፌደራል ፖሊስ ኮሚሽነር ነበር የፌደራል ፖሊስ ኮሚሽነር በነበሩ ጊዜም ልክ ነው በደህንነት እንደነበሩት ፊታቸው አይታይም ነበር ለአቤቱታ የሚገቡ ሰዎች አንዳንድ ነገሮች የሚናገሩ ሰዎች ፊታቸውን ሳያዩ ይሄ አቶ ተስፋዬ አፈርሶም የሚያረጉት ነገር ነው ቪዲዮ ጌም የሚጫወቱ መስሎ ሶፋ ይሄ የሚሽከረከር ወንበር ላይ ወደዛ እያዩ ነው የሚያናግሩ እኔ አቶ ተስፋዬ ቢሮ ተከስሼ ገብቻ ቃል የሆነ አሻራ ክፍል ያለ ሰውዬ ዘመዱን አለቅ ስለው የሆነ አሻራ ቃይሮ አነሳ ምናም ብሎ ከሶኝ አቶ ተካወልደ የሚባል ሻንከር ነው ደግሞ እሱ የከሰሰኝ ሰውዬ እና በዛ ጉዳይ እጄ ፊታቸውን እንዳላያቸው ጀርባቸውን ሰጥቶ ጌም እየተጫወቱ በጣም ትልቅ ሰው ነበር የጠበቁት እኔ የዛን ጊዜ ገና ልጅ ነበርኩ በጃፖኒ ምናምን ጦንቻዬን አሳብጬ ምናምን ሲያዩ አዘኑልኝ መሰለኝ ተውኝ አለቆቼ መረጥቶኛል ኮሚሽነር አራንሽና የኔ አለቃ የነበረው ደግሞ ወንድሙ ደሳለኝ አጋዚ ገብሩ የዛን ጊዜ ተረባርበው ነው ያዳሉኝ እንጂ ሰውየው የተከለብኝ መስማር ቅዳለ ነበር
እና ስለ አቶ ጌታቸው ማወራው ምን መሰላችሁ? በኢህአዴግ ዘመን ከነበሩት ባለስልጣኖች በተለየ መልኩ በጣም ቁጥብና ጠንቃቃ ሰው ነበር። እንደምታውቁት መልኩ በምስልም ወይ በፎቶግራፍ በቪዲዮ ወይም በቴሌቪዥን ወይም በሆነ ነገር ያየው ሰው የለም። የፖሊስ ኮሚሽነር በነበረ ጊዜ እኔ ማየት እድሉን አግኝቻለሁ። ያኔ አቶ ጌታቸው መልኩ ምን አይነት ነው ምናምን በሚባል ጊዜ እስቅ ነበር። ካዩት ጥቂት ሰዎች ነኝ ብዬ እንደውም እንደ እድለኛነት ነው ራሴ የምቆጥረው። በባህሪው አቶ ጌታቸው አሰፋ ቁጡ ነው፣ ተናዳጅ ነው፣ ለእርምጃም ይቸኩላል። በተረፈ ግን ስራውን ጊዜ ሰጥቶ የሚሰራ ቀንና ማታ በስራው ላይ የሚሆን ስል የሆነ አእምሮ ያለው እንደ ከተማ እንደ ማንኛውም የከተማ ሰው አእምሮ የሰላ ታይታና ጉራ ማይወድ ሰው ነው። በእኛ ሀገር እኮ የቀበሌ ሊቀመንበር በዛ ሰፈር ውስጥ ስንት ጊዜ ይመላለሳል። ሊቀመንበሩ በዚህ ያለፈ እንዲባል ነው አይደል? የቢሮ ስራ አቁሞ እንኳን አንዴ ጎርደድ ብሎ በዛች ቀበሌ ዞር ዞር ብሎ ካልመጣ ከስንት አንዱ ነው። ጀብደኞች ነን እኛ። የሆነ ስልጣን ካለን ሁሉም ሰው እንዲያውቀን ነው የምንፈልገው። ግን አንድ በሱ ደረጃ ያለ ባለስልጣን ግን ራሱን ደብቆ መኖር ማለት የሙያው ኤቲክስ የሚፈቅደውን ነገር ያደረገ ሰው ነው። እንደ ፖለቲካው ውጥቀት ኢህአዴግ በወደቀበት ጉዳይ ላይ ድርሻ ቢኖረውም እንደ ሴኩሪቲ ሰራተኛ ግን እሱ ስልጣን በነበረበት ጊዜ በአራቱ ማዕዘን በኢትዮጵያ ኮሽታ እንኳን የመስማት እድል ነበረው። ኦሮሚያ ውስጥ በል፣ ሶማሌ ክልል ውስጥ፣ አፋር በል፣ ቤኒሻንጉል በል፣ መሀል ሀገር በል፣ የትኛውም ክልል ውስጥ የሚፈጠር ነገር የመቆጣጠር ችሎታ ነበረው ሰውየው። የሀገር ውስጥ ደህንነቱን በትክክል ነው የመራው። በሱ ጊዜ ሰው የተገደለ የተጨፈጨፈ ምናልባት ራሳቸው ኢህአዴጎች ካልገደሉ በስተቀር ሌላ ሰው ደፍሮ የሚገድል አልነበረም። ስለዚህ በዚህ አድናቆት አለኝ እና አቶ ጌታቸው የፖሊስ ኮሚሽነር እንደነበረ ነገርኳችሁ። አቶ ክንፈ ገብረመድህን ከሞተ በኋላ ነው የደህንነት ኃላፊ የሆነው። የደህንነት ኃላፊ ከሆነ በኋላ ብዙ ትልልቅ ስራዎችን ሰርተዋል። በፊትም የሁስኒ ሙባረክ ግድያ ሙከራ የነበረውን ኦፕሬሽን የመራው ወንጀሉ የተፈጸመ ጊዜ ሰውየው እንዳይሞት ከተከላከሉ ሰዎች ውስጥ ነው። ከእንደገና ምርመራውንም በማስተባበር የሚያመጡት አምልጠው የሚያዙት እንዲያዙ ያስተባብሩ የመራው እሱ ነው እና ብዙ ኦፕሬሽኖችን መርቷል። በጣም ችሎታ ያለው ሰው ነው በዛ ስራ። ከሱ ቀጥሎ ላነሳው የምችለው ምናልባት ባለፈው ትግራይ ውስጥ የሞተው ኮሚሽነር ጀነራል የነበረው በፊት የልዩ ኃይል አዛዥ ግርማይ ማንጁስን ላነሳ እችላለሁ። ከዛ በኋላ እና የፖለቲካ ውጥቀት ብዙ ጊዜ የፖለቲካ ባለሙያዎች ድርሻ ነው። የሴኩሪቲ ሰው የደህንነቱ ኢንቴሊጀንሲ ጠቅላላ ያለውን ኢንፎርሜሽን አጥንቶ ተንትኖ አቅርቦ የፖለቲካ ኤሊቶቹ ካልሰሩበት ያው መውደቅ ይመጣል እና አቶ ጌታቸውን ስናስብ እንደ ባለሙያ ሳይሆን እኔ ማየው ግንበኛ እንደ ግንበኛ፣ አናጢን እንደ አናጢ ነው ማየው። ቀለም ቀቢ እንደ ቀለም ቀቢ ነው ማየው። ወጥ ቤትን እንደ ወጥ ቤት ነው ማየው። ስለዚህ እንደ ደህንነት ሰራተኛ ትልቅ ሙያ ያለውና ለሙያው ዋጋውን ጊዜውን የሰጠ ሰው ነው ብዬ ነው ማለት። አገሪቱ ላይ የነበረችበት የፖለቲካ ውጥቀት ላይ ተሳትፎ ቢኖረውም ግን በስራው ድርሻው ግን ተገቢውን ስራ የትኛው መሸታ ቤት ሲንዘላዘል አይገኝም ነበር። ብዙዎቹ ጀነራሎች፣ ብዙዎቹ ባለስልጣኖች፣ ብዙዎቹ ሚኒስትሮች ምን እንደሚያደርጉ እናውቅ ነበር። እሱ ግን እንደዚህ አይነት ቦታ አይገኝም ነበር። በዚህ መሀል ስለተገረፉ ሰዎች፣ ጥፍራቸው ተነቀለ ስለሚባሉ ሰዎች አንዳቸውም ግን እሱን አይተነዋል አይሉም። ግን እኔ በራሴ በእርግጠኛው የምናገረው ጥፍራቸውን እንቀሯቸው፣ ግረፏቸው ይላል ብዬ አይደለም። በሰብአዊ መብት ረገድ ተቆርቋሪ ነበር። ዘረኝነትም አልነበረበትም ሰውየው። ግንፍልተኝነቱ ለሁሉም ነው። በአንድ ወቅት እንደ ምሳሌ አየር መንገድ ጥበቃ ያሉ ልዩ ኃይሎች እሱ የሆነ የውጭ ሀገር ዜጋ በአይሮፕላን ሊያመልጥ ሲል ሊሄድ ሲል አይሮፕላኑ ከመነሳት በፊት ለመግባት በር አስገቡኝ ሲላቸው በመኪና ማነህ? አይ ገሌ ነኝ አስገቡኝ ሲል አይ ውረድ ትፈተሻለህ ብለው ሲሉት መኪናውን እዛ ትቶ ሮጦ ሰውየውን ከያዘ በኋላ 6 ፖሊሶችን እንዳባረረ አውቃለሁ። የልዩ ኃይል ፖሊሶችን የበታቾቹም በጣም የተፈራ ሰው ነው። ግን በአካል ለማየት እሱን ብዙ እድል የለም ነበር። ስለዚህ ራሱን ደብቆ ያን ያህል በመኖሩ ራሱ አደንቀዋለሁኝ። በሱ ዘመንም ራሱ ኢህአዴግ የሚፈጥረው ችግር ከሌለ በስተቀር ሌላ ጣልቃ ገብ የውጭም የውስጥም ጣልቃ ገብ ይሄን ያህል ተሳክቶለት ምንም ያደርግ ስላልነበረ በሙያው አንቱ መባል ያለበት ሰው ነው የምለው
የስል በዛ ዘመን በደል የደረሰባችሁ ከሱ ጋር የተነካካ በደል አለብን የምትሉ ሰዎችን በደል ማጣጣል ፈልጌ አይደለም፣ እንደ ሙያ በግርድፉ ለማየት ነው። አቶ ጌታቸው የትግራይ ሰው ብቻ ሳይሆን አማራም ነው ማለት ነው። የትግራይ ፖለቲካ ደስ የሚለኝ ዝርያ አማራ ይኖርብህ ኤርትራ ይኖርብህ ትግራይ ነኝ ብለህ ካልክ ከዛ ሚነካ የለም። እንደ ኦሮሚያና እንደ አማራ ክልል ግማሽ የሆኑትን ሰዎች ነጥሎ ከስልጣን ማስወገድ ባለፈው ጤና ጥበቃ ሚኒስቴሩ ላይ እንደተደረገው አይነት እንደዚህ አይነት ነገሮችን አያደርጉም። በከፊል ስለ አቶ ጌታቸው ይሄን ነግራቸዋለሁ። ሌላ ጊዜ ደግሞ ጨምርላቸዋለሁ። ስላዳመጣችሁኝ አመሰግናለሁ። ሌላው እንግዲህ ሶሻል ሚዲያ ላይ በጣም ሲዘዋወር ያገኙትና በጣም ያስገረመኝ ለእናንተ ማካፈል የፈለኩት ቪዲዮ እንግዲህ እንዳያችሁት የቀድሞ የደህንነት ኃላፊ የጌታቸው አሰፋ ቪዲዮ ነው። ፋሚሊ እንግዲህ ቀድሞ የስራ ባልደረባቸው ይመስለኛል እንዳወራው ስለሳቸው የስራ ዲሲፕሊን እና የተለያየ ደህንነት አንድ ሹም ሊያደርገው የማይችል አይነት ነገር እሳቸው እንዴት ያደርጉ እንደነበር ምን ያህል ፊታቸውን ሸፍኖ ለረጅም ጊዜ በእውነትም አይታወቅም። በነገራችን ላይ ከድሮ 2010 ምናምን ላይ ራሱ በስም እንጂ በመልክ ማንም አያውቀውም ሰውየውና በጣም ይገርም። በዛ ላይ ኃላፊ ሆናችሁ የሆነ ስልጣን ላይ ካላችሁ እኮ ግድ የሆነ ሰዓት ላይ መግለጫ መስጠት ሊኖርባችሁ ይችላል። ሰው መታየት ሊኖርባችሁ ይችላል። እንኳን አደረሳችሁ ሶሻል ሚዲያው እንትን ባለበት በዚህ ጊዜ እንደዚህ ተደብቆ መቆየት በጣም የሚያስገርም ነው። በነገራችን ላይ የምር ብዙ ጊዜ በቃ የሆኑ ወንጀለኞችን ሌቦች ምናምን ራሱ አይችሉም። በቃ ገብቷቸዋል። መደበቅ አትችልም። መታወቂያ የሚባል ነገር አለ። የሆነ ቦታ ወይ ምናምን ፎቶ ትነሳ ምናምን ይሄ ሰውዬ ከድሮ የድሮ እንትን ራሱ የለውም እንዴ? በጣም የሚገርመው የድሮ የሆነ ልጅ ሆኖ ሲማር ምናምን ፎቶ የለም እንዴ ምናምን ትጥራላችሁ። ስልጣን ላይ ከወጣ በኋላ ራሱን መደበቅ ከፈለገ በእርግጥ መታወቂያውን ለመያዝ ላያስፈልገው ይችላል። ግን ኢቨን ኢሚግሬሽን ራሱ እንዴት ነው? ምንም በቃ አሁን ይሄ የመንግስት ለውጥ ከተደረገ በኋላ ምንም የሱን ፎቶ ይኸው እንዲህ ነው ምናምን ብሎ ምንም ያየ ነው ምናምን እኔ ይቻለሁ ምናምን ብሎ ይሄ ሰውዬ ማውራቱ ራሱ በጣም ገርሞኛል ከረጅም ጊዜ በኋላ። እንደውም በጣም በስራ ዲሲፕሊን እንትን እንዳለው ምናምን ስራውን በጣም እንደሚወድ የትም መሽታ ቤት ምናምን እንደማይንዘላዘል ምናምን ያወራውና አልጠበቅኩም። እንደዚህ አይነት ነገር በጣም ገርሞኛል። ቤተሰብ እናንተስ እንዴት አያችሁት የሰውየውን ገለጻ? እስቲ ኮሜንት ላይ ያሳውቁ። አስተናጋጅ እናቴ እንዴት ነሽ? ሰላም ነው አለሽ? የሚበላ ምን አለ? ጮርናቄ ተፈርሾና ኮርኒስ ተኮንድሾ አለ። ጮርናቄ ተፈርሾ? አዎ። ምንድነው ጮርናቄ ተፈርሾ? ምንድነው ያለው? ፍርፍር በእንቁላል። ፍርፍር በእንቁላል ነው ጮርናቄ ተፈርሾ ምናምን ስምት ቀይሩት። በቃ ፍርፍር በእንቁላል ብላችሁ አታመጡም እንዴ? እሱን አምጪልኝ። እሺ ጋሺ አለቀ። ይሄው ሁላ ሰዓት ቆይተሽ በጣም ይቅርታ። ወይኔ ጌታዬ፣ ኧረ ተረበረ። እሺ ምንድነው ሌላ ያለው? ማዕበል ጋዝ ላይትና አረም ለብለብ። ስሙን እንኳን በለውም አይደል እንዴ? ምን አይነት እንደው አፈር የበላ ስም ነው የምታወጡት? ማዕበል ጋዝ ላይት ምንድነው? መረቁ ስለበዛ ነው። አረም ለብለብ አረም ለብለብ ምንድነው? ጎመን በቆጮ ጎመን በቆጮ አትሉም እንዴ ታዲያ? አረም ለብለብ ምናምን በቃ እሱን ይዘሽልኝ ነይ። እሺ ምን አይነት ጊዜ ነው ጋሺ? ጎሽ ምግቡ ሴታል አልቋል አሉኝ። ይሄ ሁላ ሰዓት እንደው አንጀቴ ተጣብቆ አልቋል ማለት ነው። ምንም የለም። አንድ ምግብ እንኳን የለም። አንድ ምግብ አለ። ምንድን ነው ያለው? አረንጓዴ ጨቅጨቅ። አረንጓዴ ጨቅጨቅ። ሰው ለጥለጥስ የላችሁም? እሱ እንኳን የለንም። አንቺ ጀምራል። ነይ ቆሎ ነይ። እንደዚህ ልጆች በቃ በጣም የሚገርም ክሬቲቪቲ ነው ያላቸውና በጣም የሚገራርም ስራ ነው የሚሰሩት። የኮርኒስ ተኮንድሾ አይገርምም? የሌለ እኮ ነው የሚያለምጡት። በቃ ዋው በጣም የሚገራርሙ ልጆች ናቸው። ይህም የእነሱን ቪዲዮ የቻናላችን ማድመቂያ አድርገነዋል። በቃ በየሳምንቱ እንደዚህ የጀማ ይመቻችሁ። ያበደ ነው በጣም። ያው የሊስ ፋሚሊ እንግዲህ ከሰሞኑ ደግሞ በጣም አነጋጋሪ የነበረው የአርቲስት አበበ ባልቻና የጋዜጠኛ የሸገር ኤፍኤም ጋዜጠኛ የሸገር ጨዋታ ፕሮግራም ዋና አዘጋጅ መዓዛ ብሩ ልጃቸውን እንግዲህ ድል ባለ ሰርግ
ድረዋል። እንግዲህ የቀረ አርቲስት የለም። በጣም በርካታ አርቲስቶች፣ ጋዜጠኞች፣ የተለያየ ሙያ ላይ ያሉ እንዲሁም ሙዚቀኞች አንጋፋም ወጣትም ሙዚቀኞች የተገኙበት ደማቅ የሰርግ ፕሮግራም ነበር በሸራተን አዲስ። ልጃቸውን የዳሩበት ነው። እነዚህ ሁለት ትልልቅ የኪነ ጥበብ ባለሙያ እንዲሁም ጋዜጠኛ ልጃቸውን የዳሩበት ሳምንት ነበር ይሄ ሳምንት እና በጣም ብዙ ቪዲዮዎች ሲዘዋወሩ ነበር እንዳያችሁት በማህበራዊ ሚዲያው ላይና እስኪ አንድ ሁለት ቪዲዮ እኔም ልጋብዛችሁ አይተነው እንመለስ እስቲ። እንግዲህ ያው እንዳያችሁት ቤተሰብ በጣም ደማቅ ሰርግ ነበረ እንዳያችሁት። እኔ በምንም አይነት ሁኔታ የአስናቀ በሰው ለሰው ካራክተሩ ነው በአብዛኞቻችን የምናውቀው አስናቀ ወይም አበበ ባልቻ እንዲሁም የመዓዛ ብሩ ልጅ አይተነው አናውቅም። በጣም ግዙፍ ነው እንዳያችሁት። የተለያዩ አርቲስቶች እንግዲህ ሲጨፍሩ አይታችኋል። የሰይፉ ፋንታውን ጭፈራ ይለያል። ሰይፉ ፋንታውን ከአበበ ባልቻ ጋር እንዳያችሁት የአበበ ባልቻን አለባበስ እንዴት አገኛችሁት? በጣም የሚገርም አለባበስ ነው የለበሰው። የሀገር ልብስ ነው። ከላይ እቺን ክብ ኮፍያ አድርጓል። ጨርቅ ራሱ ላይ አድርጎ በጨርቋ ላይ ነው እንትኑን ኮፍያውን ያደረገውና ጥንታውያን የባላባቶች ነገስታቶች አይነት አለባበስ ነው። አለባበሱ በጣም ከቁመቱ ከግዝፈቱ ጋር በጣም የሚያምርበት ነበር። ባለቤቱ መዓዛ ብሩም ደግሞ ደስ በሚል በሀገር ልብስ ነበር። እቺ በጣም የተቀነጫጨበች ቪዲዮ ነች። ሙሉ ቪዲዮን ብታዩት በጣም ደማቅ ነው። በተለይ የቀድሞ የሰው ለሰው ተዋናይ ክሮች አልቀሩም ማለት ይቻላል። እነ ማደር አሰፋ ከሚዲያው እንደራቀች ይታወቃል። እንዲሁም አሁን በቅርቡ በዶቃ ፊልም እጅግ አስደናቂ ፊልም ነው እሱ። በዛ ከመመለሷ ወዲህ እሱም ከ4 ዓመት በፊት ነው የተሰራው። ምንም እንደ ድሮ ማስታወቂያውም ላይም የጥበብ ስራውም ላይ የለችበትም።
ከዛ ውጭ በርካታ እነ ድርበ ወርቅ አሰፋ፣ እነ ሙሉ ዓለም ታደሰ፣ እነ ሰይፉ ፋንታሁን እጅግ በርካቶች ከድምፃውያን ደግሞ እነ ጸጋዬ እሸቱ የተገኙበት በጣም በጣም ደማቅ ሰርግ ነው እና የአበበ ባልቻ ልጅ እንዲሁም ባለቤቱ አይታችኋቸዋል። በጣም የአበበ ባልቻ ልጅ እንደ የአባቱ ቢጤ ነው። ትንሽ በቁመት አነስ ይላል፣ ግን ውፍረቱ ግዝፈቱ እንዳለ ነውና በጣም አስገራሚ ነበር። ከሰሞኑ ከተደረጉ አስገራሚ ነገሮች መካከል ይሄ ነበር። ቤተሰብ እናንተም በጣም እንደወደዳችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ፋሚሊ። እንግዲህ ቤተሰብ ባለፈው ቪዲዮ ላይ እንደነገርኳችሁ የአሜሪካ የእሳት ቃጠሎ እጅጉን ተባብሶ ቀጥሏል። አሁንም መቆም አልቻለም። ሎስ አንጀለስ እንግዲህ እየነደደች ነው የሚገኘው። እንዲሁም ወደ ሌሎች ግዛቶችም እየተስፋፋ ይገኛል። ከዚህ ጋር በተያያዘ ከሰሞኑ በጣም አስገራሚ ነገር ተከስቷል። ይህም ምንድን ነው? መላው ሰፈሩም እንዲሁም ቤቶች እጽዋት ሳይቀሩ ሲቃጠሉ አንድ ቤት ከዛ ሰፈር አካባቢ ምንም ሳይቃጠል ተርፏል። ይህ በዓለም መገናኛ ብዙሃን ሳይቀር እየተዘገበ ያለ ነገር ነው። በእጅግ በጣም አስደናቂም ሆኗል። ያልተቃጠለበት ምክንያት ዙሪያውን የእመቤታችን የቅድስት ድንግል ማርያም እንዲሁም የልጇ ኢየሱስ ክርስቶስ ሐውልት ስለነበር ነው። ውስጥ ያለው መኪና ምንም አልሆነም፣ ቤቱ ምንም አልሆነም፣ አጥሩ ሳይቀር ምንም አልሆነም። ዛፎቹ እዛ ውስጥ ያሉት ዛፎች ራሱ ምንም አልሆኑም። በጣም አስከፊ ያደረገው ይሄን እሳት ቃጠሎ እጽዋት ሳይቀር አልተረፉም። ምንም አይነት ነገር አልተረፈም። ሁሉም ነገር ነው እየተቃጠለ ያለውና በጣም አስገራሚ ሆኗል። ይሄ እግዚአብሔርን እንግዲህ ያመነ እንደሚድን ከእንደዚህ አይነት ጉድ እንደሚድን ማሳያ ነው። ከዚህ በላይ ምንም ማሳያ የለውም። በእውነት እግዚአብሔርም ቁጣ እንደሆነ ያሳያል። ግልጽ ነው። ምክንያቱም እግዚአብሔርን ያመነና እግዚአብሔርን ምስል የእናቱን የቅድስት ድንግል ማርያም ምስል በደጁ ያቆመው ሰው ቤቱ ምንም ካልተቃጠለ ግቢው ምንም ካልሆነ ከዚህ በላይ ምን ተአምር እንፈልጋለን? እና በፈጣሪ ላይ ያላገጡት የቀለዱት ሙሉ ለሙሉ ቤታቸው፣ ንብረታቸው፣ ከተማቸው ሙሉ ለሙሉ ጠፍታለች። እሳት አደጋው ከመነሳቱ በፊት ከ2 ቀን በፊት አንድ ጋዜጠኛ የሽልማት ፕሮግራም ላይ እንዴት እንደቀለደች አሳይቻችሁ ነበር ባለፈው ቪዲዮ ላይ። እናም የብዙ አርቲስቶች ቤት ንብረት ወድሟል። በቃ ሙሉ ለሙሉ ከተማው በሙሉ ለሙሉ ወድሟል። አሁንም ድረስ ቁጥጥር ስር እንዳልዋለ እሳቱና ጭራሽ ወደ ሌላ ግዛቶች እየተስፋፋ እንደሆነ ነው የሚያሳየው። የተወሰኑ ቪዲዮዎች እስቲ አይተን እንመለስ ቤተሰብ። በዓለም ላይ ተአምር መታየቱ ቀጥሏል። የሚመካ ቢኖር በእግዚአብሔር ይመካ የሚለው ቅዱስ ቃልም በዚህ ሰዓት ተፈጽሟል። ይህንን የቅድስት ድንግል ማርያምና የልጇን ተአምር የሚያሳይ መረጃ ልንገራችሁ፣ እስከ መጨረሻው ተከተሉኝ። በአሜሪካ ካሊፎርኒያ ሎስ አንጀለስ በሰዓት 100 ማይል በሚደርስ ኃይለኛ የንፋስ ፍጥነትም የነበረውን ወዳልነበር የቀየረ እጅግ በጣም አደገኛ የሰደድ እሳትም የፈጣሪን ተአምር እያሳየ ቀጥሏል። በምስሉ ላይ የሚታየው ወደ 100 ዓመት የሚጠጋው ሙሉ በሙሉ በእንጨት የተሰራው መኖሪያ ቤትም ከሰደድ እሳቱ ተርፏል። ባለቤቶቹ ለምን እንደሆነ ግራ ተጋብተዋል። የእሳት አደጋ ተከላካይ ባለሙያዎችም ይህ ለምን እንደሆነ መልስ አጥተዋል። የዓለም የመገናኛ ብዙሃንም በሰፊው በዚህ ተአምረኛ ቤት ዙሪያ ዘገባዎችን እየሰሩ ይገኛሉ። ነገር ግን አንድ ነገር በቤቱ ዙሪያ አለ። የኢየሱስ ክርስቶስና የእናቱ የድንግል ማርያም ሐውልት ዙሪያውን ከቦታል። ይህ አስፈሪ ሰደድ እሳት ሐውልቱንና መሃላቸው ያለውን ቤት ግን ሊደፍር አልቻለም። ከዚህ ተአምር በተጨማሪ ታዲያ እሳቱ የተነሳው በትንሽዬ ወፍ ምክንያት ሲሆን የዚች ወፍ እሳት ማስነሳትና በዚህ ደረጃ ችግር መፍጠር ታዲያ ዓለምን እያነጋገረ ይገኛል። አሜሪካ አለኝ ያለችውን የእሳት ማክሸፊያዎችን ሁሉ ተጠቅማለች፣ ግን አልቻለችውም። ከተማው ሌት ተቀንም መንደድ ብቻ ሆኗል ስራው። ከዚህ ሁሉ መሃል የምንመለከተው አንድ ነገር አለ። ፈጣሪ ተአምሩን እያሳየ እኛንም እያስተማረ ይገኛል። በዚህም ፈጣሪ ሊያስተምረን የፈለገው ነገር እንዳለ ግልጽ ነው።
እኛስ ታዲያ ምን እያደረግን ነው? ለሁላችንም አንድ የቤት ስራ ልስጣችሁ። የጀመርነውን እንጨርስ፣ እንረባረብ። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ ገዳማውያን በረሃብ በመጠለያ እጦትና በሌሎችም ሰው ሰራሽና ተፈጥሯዊ ችግሮች እየተፈተኑ ይገኛሉ። የእናቶችን በዓት ከዚህ ቀደም ባደረግነው ጥሪ ሰርተናል። የአባቶች በዓት ግን ይቀረናል። ታዲያ ለዚህ ድጋፍ ማድረግ የምትፈልጉ የኢትዮጵያ ንግድ ባንክና የአቢሲዲያ ባንክ አካውንቶች ከላይ ተቀምጠዋል። እንዲሁም ደግሞ አባቶችን ለማግኘት ደግሞ ከታች ያስቀመጥኩትን ስልክ ቁጥሮች መጠቀም ትችላላችሁ። መልካም ቀን። እንግዲህ እንዳያችሁት ነው ቤተሰብ። አሁን በቀይ ማፑ ላይ በቀይ እንትን ያለው ሙሉ ለሙሉ በእሳቱ አደጋ የደረሰበት ነው። ቢጫው ምልክቱ ደግሞ የአደጋ ከፍተኛ አደጋ የተጋረጠባቸው በቀጣይ በእሳቱ ሊደርስባቸው የሚችላቸው አካባቢዎች ናቸው በቢጫ የተቀመጡትና በርካቶች ከቤት ንብረታቸው ተፈናቅለዋል። እስካሁን ይህን ቪዲዮ እስከሰራሁበት ጊዜ ድረስ ወደ 24 ሰው ህይወታቸውን ያጡ ሲሆን ከ25 ወደ 25 የሚጠጉ ሰዎች ደግሞ የደረሱበት አልታወቀምና ነፍስ አድን ስራውን ራሱ በአግባቡ መስራት አልተቻለም። እሳት ነው። በጣም ከፍተኛ የሆነ ንፋስ አለ በጣምና ንፋሱ በጣም ፈጣን ነው። ቪዲዮዎች ላይ እንዳያችሁት አብዛኞቻችሁ አይታችሁታል እርግጠኛ ነኝ። የንፋሱ ስፒድ እሳቱን እጅግ በጣም ቦታው አካባቢው ደግሞ ደረቃማ ስለሆነ በጣም ቶሎ አደጋውን የከፋ እንዲሆን አድርጎታልና ዓለማችን በታሪኩ አይታው የማታውቅ እሳት እየተባለ ነውና በጣም ከባድ አደጋ ነው። እስካሁንም በቁጥጥር ስር መዋል አልቻለም። አሜሪካ የምትችለውን በሙሉ በሄሊኮፕተርም በምንም እሳት አደጋውን ለማቆም ብትሞክርም እስካሁን ድረስ እንደውም እሳቱ እየተባባሰ ነው፣ መቆም አልቻለም። ይህም በጣም አሳሳቢ ሆኗል። እንግዲህ ከዚህ ብዙ ነገር መማር ያስፈልጋል። በፈጣሪ መታመንና ፈጣሪ ላይ አለመዘበት። እንግዲህ የገና ዋዜማ ላይ የአእላፋት ዝማሬ ላይ የተላለፈውን አጭር ፊልም አይተናል። በስሙ መዘባበት ምን ያህል ዋጋ እንደሚያስከፍል ኢትዮጵያ ግን ዳግም እጆቿን ወደ እግዚአብሔር እንደምትዘረጋ በፊልሙ ባዘጋጁት በጻፉት በነ ዲያቆን ኃይሌ ተላልፏል። የፓሪስ ኦሎምፒክ እንዴት ፈጣሪ ላይ እንደቀለዱ ታይቷል። አሜሪካኖቹም ይህንን ነው በተደጋጋሚ ሲያደርጉ የነበረው። አሁንም ከሁለት ቀን በፊት እሳቱ ከመነሳቱ ከሁለት ቀን በፊትም ጋዜጠኛውም አዳራሹ ላይ የተገኘውም ታዳሚ እንዴት እንዳፌዙ ያያችሁት ነውና በዛ ምክንያት እግዚአብሔርም እንደዚህ በሚዘብቱበት ላይ ብርቱ ቅጣት ይቀጣልና ፈጣሪ ከመዘበት ሁላችንም መቆጠብ ተገቢ ነው ብለን እናምናለን እኛ ከልብ እና እንግዲህ ልቦና ይስጣቸው ለነሱም ቶሎ እሳቱም እንደሚጠፋ ተስፋ እናደርጋለን። እስካሁን ባለው ሁኔታ ግን ነገሮች እየተባባሱ እየሄዱ እንዳለ ያሳያል ያለው ነገር። ልቀቀኝ እባክህ። ወንድሜ ነው። እሺ ይህ ቪዲዮ ለምን እንደሆነ አላውቅም። ሳየው በጣም ነው የገረመኝ። ልጅቷ መተከዟ ምናምን ያው አይኑካ ካለባት ምናምን ግልጽ ነው። በእርግጥ ግን የለም ይሄ ዞር ብላ ወንድሜ ነው እሺ ምናምን ደስ ይላል። እስቲ ያው ቲክቶከሮች አሁን በቃ ያበደ ስራ በጣም አዳዲስ ልጆች እየተፈለፈሉ ነው እንደ ጉድ። ደስ ይላል። እንደውም እዚህ ቪዲዮ ላይ በጣም የሚገርም ኮሜንት አየሁኝ። የኔ እህት ብትሆን ምን አባሽ ታፈጫለሽ ባሌ ላይ ምናምን አይነት ነገር Do you think he liked it? Putting a bra on my customer's party. Emotional, damn it! When your barber is TikTok famous.
በጣም እኔ ይገርመኛል። ፀጉር ቤት አንዳንዶቹ እንቅልፋቸውን ነው የሚተኙት። በጣም ይገርማልና ልክ ይሄ ፀጉር ምናምን የሚያራግፉበት ክሊነር አለ አይደለ? ይሄ ቫኪዩም ክሊነሩ ልክ ይሄ አፋቸው ላይ ሲያደርጉት አሁን ያልሺ አፉ እንዴት ነው እንትን ያለው? በጣም ቲክቶከሮች አሉ፣ በጣም ፌመስ ቲክቶከሮች እንደዚህ ፀጉር አስተካካዮች እና የሚገራርም ቪዲዮ ነው የሚሰሩት። ቪው ራሱ ያበደ ነው፣ የመጨረሻ ሚሊየንስ ነው ምናምን። ያው እንደተመቻችሁ እርግጠኛ ነኝ። እንትን ይላል ያው አንዳንዴ ለነገሩ ፀጉር አስተካካዩ አንቀላፋ እንጂ ተስተካካዩ ቢያንቀላፋም ያው እዛው በተዘፈዘፈበት በጣም ፈታ ያደረገችኝ ቪዲዮ ነች እቺ በጣም። እንደዚህ አይነት ነገር በጣም ነው የሚያስፈራው። እኔ አንዳንድ ቦታ ይገርመኛል። እንደዚህ ሆነ የስኬሪ ጎስት ምናምን ይባላል ምናምን እና አሁን ይሄ በሲሲቲቪ ካሜራ የተቀረጸ ነገር እንደምታዩት እና ቁምሳጥኑ እንደዚህ ሲንቀሳቀስ በር ሲከፈት ሲጋ እንዲህ በደንብ በቃ ሴጣን ምናምን ሩቅ ምስራቅ አካባቢ የሆነ ያደጉት ሀገሮች ምናምን በቃ በጣም እንዲህ በግልጽ በጣም ብዙ ቪዲዮዎች አይቻሉ እንደዚህ አይነት ተመሳሳይ ነገር ነው። በጣም ነው የሚያስፈራው። አስባችኋል? እንዲህ በይሄ እኮ በግልጽ እኮ ነው ሰውዬው። እንደውም ጠንካራ ነው፣ ጎበዝ ነው። እቃ ለመደንገጡ ራሱ በጣም ነው የሚያሳቅቀው። የሆነ ቁም ሳጥኑ እንዲህ በሩ ሲከፈት ሲዘጋ እቃ ሲወረወርበት ምናምንና ቤቱ በጣም በቃ የአጋንንት የሚሯሯጥበት ቤት ነው ያስታውቃል። እዚህ ላይ አሁን ልጸልይ ሲል እኮ በጣም እንትን ብሎ እኮ ተበሳጭቶ እኮ ነው ሴጣን ራሱ። በጣም ጎበዝ ነው ሰውዬው ራሱ የምር። መስቀሉን ይዞ መጽሐፍ ቅዱስን ይዞ አይታችሁታል? እንትን ሲል አለመደንገጡ በጣም ያስፈራል። እንደውም በዚህ ልክ ብቻ መደንገጡ ራሱ የሰውየውን ጥንካሬ ነው የሚያሳየው የመጨረሻ። ህዝቤ እንዲህ አይነት ነገር እኮ እኛ ጋር በጣም የሃይማኖት ሀገር ስለሆነች ነው እንጂ ሀገሪቱ እንጃ በጣም ከባድ ነው። እዚህ ክፍል ውስጥ መቆየት ራሱ ከዚህ በኋላ በጣም ከባድ ነው የመጨረሻ። እንደውም ሰውየው በጣም ጎበዝ ነው። ያው እንግዲህ እንደተለመደው በየጊዜው የሚገራርም ታለንት ያላቸው ልጆች እናቀርባለን በፕሮግራሞቻችን ላይ። የሚገርም ድምፅ ነው እንደሰማችሁት፣ የሚገርም የማሪያ ኬሪ ዘፈን ነው ማይ ኦል። በጣም በቃ ዘፈኑ ቆንጆ ነው። በዚህ አይነት ፐርፎርማንስ እኔ ሰምቼው አላውቅም። በጣም የሚገርም ፐርፎርማንስ ነው። በጣም ኦሪጂናል ዘፈኑ ተቀይሯል። የልጅቷ የድምፅ ከለር እና የሆነ በራሱ የጨመረችው ነገር የሚገርም ያበደ ነው የመጨረሻና ዋው ያስብላል። ቤተሰብ እንግዲህ እስካሁን ድረስ አብራችሁን ፈታ እንዳላችሁ እርግጠኛ ነኝ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተለመደው ለዚህ
ቻናል አዲስ ከሆንን የለየክን ፋሚሊ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰቡን በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ። ይመቻችሁ። ፒስ